ኢኒ ሐረምቱል ጀነተ ዐለል ካፊሪን እኔ ጀነትን በከሃዲያን ላይ እርም አድርጌያለሁኝ ጀነት እንዲገቡ አልፈቅድም ቀተረቱን ወገበራ በአዘር ፊት ላይ አመድና ጥቁረት ተሞልቶ አመድ ለብሶ ከሰል ሆኖ ይመለከቱታል ማለት ነው እኔ የሰሪን ስራ ወንድም ይሁን ሴት አንዲትም አላጎልም ባዕዱኩም ሚን ባዕድ ከፊሉ ለከፊሉ ነውና በማለት ኃጢአትህን ካንተ ላይ አስወግዶልሃል የሚል አይነት አስተምህሮ ተቀባይነት እንደሌለው ይልቁንም እያንዳንዱ ሰው በሰራው ስራ የሚመነዳ መሆኑን አላህ Subhanahu Wa Ta'ala በዚህ ላይ ፍትሃዊ የሆነን ውሳኔ እንደሚወስን ፍትሃዊ የሆነ አምላክ እንደሆነ ይነግረናል ማለት ነው ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ الحمد لله وكفى والصلاة والسلام على الحبيب المصطفى وبعد ودنا የተከበራችሁ የዳዕወቱል አንቢያ ሚዲያ ተከታታዮች በሙሉ በባለፈው ክፍል ልጆችን እስላማዊ በሆኑ እሴቶች ማሳደግ ምን አይነት ምንዳ እንዳለው ምን አይነት ደረጃ እንዳለው ለመመልከት ሞክረናል ዛሬም ኢንሻአላህ ከባለፈው በቀጠለ ሁለተኛ ፕሮግራማችን ያንኑ ርዕስ የምንዳስስ ይሆናል ኢንሻአላህ አብራችሁን እንድትቆዩ እንጋብዛችኋለን አማኞች የነሱ ዝርዮች የነሱን ደረጃ እንዲያገኙ አላህ Subhanahu Wa Ta'ala ሲያደርግ በኢማን ፈለግ የተከተሏቸው ካልሆነ በስተቀር እንደማይጠቅም እያየን ነበር እንደ ምሳሌ የነብዩላህ ኑህ አለይሂ ሰላምን ልጅ ታሪክና የነብዩላህ ኑህን ታሪክ በተወሰነ ለመቃኘት ሞክረን ነበር ታዲያ በአላህ Subhanahu Wa Ta'ala የካዱ የሆኑ ሰዎች አማላጆች ቢቆሙ እነዚህ አማላጆች ለነሱ ምልጃ ምላሽ አግኝቶ ጀነት ሊገቡ የሚችሉበት ምንም አይነት መንገድ እንደሌለም ተመልክተናል ማለት ነው ሌላ ሁለተኛ ታሪክ እንመልከት ቡኻሪ ላይ በተዘገበ ሐዲስ አቡ ሁረይራ ረዲየላሁ ዐንሁ እንዲህ በማለት ያስተላልፋሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዲህ አሉ ይላሉ قال يلقى إبراهيم أباه آزر يوم القيامة إبراهيم عليه السلام አባቱን አዘርን የቂያማ ዕለት ያገኘዋል አሉ እንግዲህ ኢብራሂም አለይሂ ሰላም የአላህ Subhanahu Wa Ta'ala ወዳጅ የተባሉ ትልቅ ደረጃ ያላቸው ኸሊሉላህ የተባሉ ታላቅ ነብይ ናቸው ነብዩላህ ኢብራሂም ከአምስቱ ኡሉል ዐዝም ከተባሉት የቁርጥ ቀን ነቢያት ከተባሉት መካከል አንዱ ናቸው ነብዩላህ ኢብራሂም አላህ Subhanahu Wa Ta'ala ህዝብ ናቸው በማለት ታላቅነታቸውን የገለጸላቸው ነብዩ ሙሐመድ አለይሂ ሰላቱ ወሰላም የሳቸውን ፈለግ ተከትለው እንዲሄዱ ያዘዛቸው የሆኑ ታላቅ አርአያ ነብይ ናቸው ታዲያ ይህ ነብይ የቂያማ ዕለት አባታቸው ከሃዲ ከመሆኑ ጋር አባታቸውን ያገኛሉ በዚህ ጊዜ وعلى وجه آزر قطرة وغبرة በአዘር ፊት ላይ አመድና ጥቁረት ተሞልቶ አመድ ለብሶ ከሰል ሆኖ ይመለከቱታል ማለት ነው فيقول له إبراهيم በዚህ ጊዜ ልጃቸው ኢብራሂም እንዲህ ይላሉ ለአባታቸው ألم أقل لك لا تعصيني አታምፀኝ ታዘዘኝ በማለት አላልኩህም ነበርን በማለት ነብዩላህ ኢብራሂም አባታቸውን ይጠይቃሉ ማለት በቁርአን ላይ አላህ Subhanahu Wa Ta'ala ስለሳቸውና ስለአባታቸው ክርክር የገለጸልን የነገረን ነገር አለ ያ አበቲ ኢኒ قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا አባቴ ሆይ ኢኒ قد جاءني من العلم እኔኮ ከእውቀት የሆነ ነገር መጥቶኛል فاتبعني أهدك صراطا سويا ተከተለኝ ቀጥተኛውን መንገድ እመራሃለው በማለት ለአባታቸው ዳዕዋ አድርገው ነበር በዚህ ጊዜ ግን የአባትየው ምላሽ ተቃራኒ ነበር እኛንና የኛን መንገድ ጥሰህ አፈንግጠህ አዲስ የሆነን ሃይማኖት መከተል ጀመርክን የሚል ነበር ምላሹ ያን ጊዜ ነብዩላህ ኢብራሂም የመለሰላቸውን የሆነውን መልስ ያስታውሱታል ማለት ነው አለም አቁል ለከ አላልኩህም ላ ተዕሲኒ
አታምፀኝ እንቢያት በለኝ ተከተለኝ ቀጥተኛውን መንገድ መራሃለሁ አላልኩህም ነበረን በማለት አባታቸውን ይጠይቃሉ ማለት ነው። የዚህ ጊዜ አባትየው ምን ይላል? فاليوم لا اعصيك ዛሬ አላምጽህም ብቻ ከዚህ ጉድ አውጣኝ በማለት የነብዩላህ ኢብራሂም አባት የሆነው አዘር ይማጸናል ማለት ነው። فيقول ኢብራሂም አለይሂ ሰላም የዚህ ጊዜ ልጅነት አለ አባታቸው እዚያ ጋር በዚህ መልኩ ሲመለከቱት የልጅነት ልብ ነውና አባት ነውና ልባቸው ይንሰፈሰፋል። አባታቸው በዚህ መልኩ እሳቸው ፊት መቅረቡ ልባቸውን ይጎዳዋልና ያ ረቢ ጌታዬ ሆይ ኢነከ ወዐድተኒ አላ ትኽዚየኒ የውመ ዩብዐሱን የሰው ልጆች በሚቀሰቀሱበት ዕለት እንደማታዋረደኝ ቃል ገብተህልኛልና ፈአዩ ኺዝይን አኽዛ ሚን አቢል አብዓድ አባቴ በዚህ መልኩ ሲዋረድ ከማየት በላይ ለኔ ምን አይነት ውርደት አለ በማለት አላህን ሱብሓነሁ ወተዓላን ይማጸናሉ ማለት ነው። እንደሚታወቀው በሱረቱ አሹዓራ ላይ ወላ ትኽዚኒ የውመ ዩብዐሱን በሚቀሰቀሱበት ዕለትም አታዋርደኝ የውመ ላ የንፈዑ ማሉን ወላ በኑን ልጆችም ገንዘብም የማይጠቅምበት በሆነው ዕለት እንዳታዋርደኝ ኢላ መን አተላህ ቢቀልቢን ሰሊም ሰላም በሆነ ልብ አላህን የመጣ ሲቀር ብለው ዱዓ አድርገው ያንን ዱዓቸውን አላህ ሱብሓነሁ ወተዓላ ተቀብሏቸው ነበር። ታዲያ ለኔ አባቴ እንዲህ ሆኖ ከማየት በላይ ምንም ውርደት የለምና ምንድነው ይህ ነገር በማለት ነብዩላህ ኢብራሂም አለይሂ ሰላም አባታቸውን በዚህ መልኩ በማየታቸው ለአላህ ሱብሓነሁ ወተዓላ ተማጽኖን ያቀርባሉ ማለት ነው። የዚህ ጊዜ አላህ ሱብሓነሁ ወተዓላ ኢኒ ሐረምቱል ጀነተ ዐለል ካፊሪን እኔ ጀነትን በከሃዲያን ላይ እርም አድርጌያለሁኝ ጀነት እንዲገቡ አልፈቅድም ሐራም ሆናለች በእነሱ ላይ በማለት አላህ ይናገራል። ثم يقال يا إبراهيم ما تحت رجليك ኢብራሂም ሆይ ከእግር ስር ያለው ምንድነው በመባል ይነገራቸዋል ማለት ነው። فينظر فإذا هو بذيخ ملتطخ ልክ ወደ እግሩ ሲመለከት ከእግሩ ስር በነጃሳ ነገራቶች የተጨማለቀ የሆነን ጅብ ይመለከታሉ ማለት ነው። ከዚያ በኋላ فيؤخذ بقوائمه فيلقى في النار መቆሚያ እግሮቹ ተጠፍረው ወደ እሳት ይወረወራል ማለት ነው። ነብዩላህ ኢብራሂም አለይሂ ሰላም አባታቸው በዚህ ቅርጽ መቀየሩ ለአባታቸው ልባቸው ውስጥ የነበረው ርህራሄና እዝነት እንዲጠፋ ያደርገዋል ማለት ነው። ታዲያ ከዚህ የነብዩ አለይሂ ሰላቱ ወሰላም ሐዲስ የምንማረው ነገር ምንድነው? የአባት መልካምነት ለልጅ በኢማን ካልሆነ በስተቀር መጥቀም እንደማይችል የልጅ መልካምነት ለአባት በኢማን ካልሆነ በስተቀር እንደማይጠቅም እንረዳለን ማለት ነው። ሁለተኛው ከዚህች የቁርአን አንቀጽ የምንረዳው ቁም ነገር ምንድነው? የአላህ ሱብሓነሁ ወተዓላ ችሮታ ሰፊ መሆኑን ነው ማለት ነው። አላህ ሱብሓነሁ ወተዓላ አማኝ የሆነ ሰው በሚሰራው ስራ በሚያደርገው ዒባዳ እያንዳንዱን ነገር ጽፎለት ያንን ምንዳውን ሙሉ አድርጎ እንደሚሰጠው እንመለከታለን ማለት ነው። ምን ይላል አላህ? ወማ አለትናሁም ሚን ዐመሊሂም ሚን ሸይ ከስራዎቻቸውም አንድንም አናጎልም ይላል። አማኞች በሚሰሩት ስራ አላህ ሱብሓነሁ ወተዓላ የሚሰሩትን ስራ ምንም ሳያጎልባቸው ሙሉ እንደሆነ ይሰጣቸዋል። ከዚያም አልፎ እጥፍ ድርብም አድርጎ ይከፍላቸዋል ማለት ነው። በሱረቱ አለ ዒምራን ላይ ምን ይላል አላህ? ፈስተጃበ ለሁም ረቡሁም አኒ ላ ኡዲዑ ዐመለ ዓሚሊን ሚንኩም ሚን ዘከሪን አው ኡንሳ ባዕዱኩም ሚን ባዕድ አላህ ሱብሓነሁ ወተዓላ እኔ የሰሪን ስራ ወንድም ይሁን ሴት አንዲትም አላጎልም ባዕዱኩም ሚን ባዕድ ከፊሉ ለከፊሉ ነውና በማለት ተማጽኗቸውን ልመናቸውን ተቀበላቸው በማለት አላህ ሱብሓነሁ ወተዓላ ይናገራል። አማኞች በቁርአን ላይ አላህ ሱብሓነሁ ወተዓላ እንደነገረን ስራቸው እንዳይጠፋባቸው ስራቸው መና እንዳይቀር ዱዓ አድርገዋል። ያንንም ዱዓ አላህ ሱብሓነሁ ወተዓላ ተቀብሏቸው የሰሪን ስራ ሙሉ አድርጌ ከፍለዋለሁ በማለት አላህ ሱብሓነሁ ወተዓላ ቃል ገብቶላቸዋል ማለት ነው። በሌላም ቦታ ላይ ምን ይላል አላህ ሱብሓነሁ ወተዓላ? ወመን ያዕመል ሚነ ሷሊሓት ወሁወ ሙእሚኑን ፈላ የኻፉ ዙልመን ወላ ሀድማ መልካም ስራን የሰራ የሆነ ሰው ወሁወ ሙእሚን እርሱ አማኝ ሲሆን
فلا يخاف ظلما ولا هضما بدلንም የሥራውንም ጉድለት አይፈራም በማለት አላህ ይናገራል ማለት ነው። ልክ እንደዚሁ በሱረቱ አልአንቢያ ላይ ምን ይላል? ወነضع الموازين القسط ليوم القيامة የፍትህን ሚዛን የቂያማ ዕለት እናቆማለን አለ። فلا تظلم نفس شيئا ነፍስ አንዲትም ነገርን አትበደልም። وإن كان مثقال حبة من خردل أتينا بها የሰራቸው ሥራ የሰናፍጭ ፍሬን ቅንጣት ታህል እንኳን ብትሆን ያቺን ሥራውን እናመጣታለን ይላል አላህ። ወከፋ ቢና ሐሲቢን ተቆጣጣሪነትም በእኛ በቃ ይላል አላህ። እያንዳንዱ ሰው የሰራው ሥራ መልካም የሚሆን መጥፎ አላህ ስብሓነሁ ወተዓላ ያንን ሥራውን እንዲያገኝ ያደርገዋል። አማኝ የሆነ እንደሆን ግን አላህ ስብሓነሁ ወተዓላ ያንን ሥራውን ደግሞ እጥፍና ድርብ አድርጎ እሱን መመንዳቱ ይህ የአላህ ስብሓነሁ ወተዓላ ትልቅ ትሩፋት መሆኑን እንረዳለን ማለት ነው። ሳሊሰን ሶስተኛው የአላህን ስብሓነሁ ወተዓላን ፍትሃዊነት እንረዳለን። አላህ ስብሓነሁ ወተዓላ አንድንም ሰው በሌላ ሰው ወንጀል እንደማይይዘው በዚህ የቁርአን አንቀጽ ላይ እንረዳለን። ኩሉ ምሪኢን ቢማ ከሰበ ረሂን በሚለው እያንዳንዱ ሰው በሰራው ሥራ የሚመነዳ መሆኑን አላህ ስብሓነሁ ወተዓላ በዚህ ላይ ፍትሃዊ የሆነን ውሳኔ እንደሚወስን ፍትሃዊ የሆነ አምላክ እንደሆነ ይነግረናል ማለት ነው። ምን ይላል በሌላ ቦታ ላይ? ቲልከ ኡመቱን ቀድ ኸለት ይህች ያለፈች ህዝብ ናት አለ። ስለሆነ ታሪክ ስለሆኑ ነቢያቶች ስለሆኑ ህዝቦች ካወራ በኋላ ማለት ነው። ለሃ ማ ከሰበት ለዚያች ህዝብ የሰራቸው አለላት። ወለኩም ማ ከሰብቱም ለእናንተም የሰራችሁት አለላችሁ። ወላ ቱስአሉነ ዐማ ካኑ ያዕመሉን እነሱ ሲሰሩ ስለነበረው ስራ አትጠየቁም በማለት አላህ ይናገራል። ይህ ምንድነው? አላህ ስብሓነሁ ወተዓላ የአንድን ሰው ወንጀል በአንድ ሰው ጫንቃ ላይ እንደማይጭን ያስረዳናል ማለት ነው። ኩሉ ምሪኢን ቢማ ከሰበ ረሂን እያንዳንዱ ሰው በሰራው ስራ ተያዥ ነው። በሌላም ቦታ ላይ አምላካችን አላህ ስብሓነሁ ወተዓላ ምን ይለናል? አላ ተዚሩ ዋዚረቱን ዊዝረ ኡኽራ አንዲት ነፍስ የሌላኛይቱን ነፍስ ወንጀል አትሸከምም ይላል። ይህ አላህ ስብሓነሁ ወተዓላ ፍትሃዊ መሆኑን የሚያስረዳ ነው ማለት ነው። ራቢዐን በአራተኝነት አነ ሃዚሂ አልአየት አልከሪመቲ ሚን አልቢሻረቲ አልዐዚመቲ አለቲ የፍረሑ ቢሃ አልሙእሚኑን አማኞች ከሚደሰቱበት የብስራት አናቅጾች መካከል አንዷ መሆኗን ነው ይቺ አንቀጽ የምንረዳው ማለት ነው። አላህ ስብሓነሁ ወተዓላ በዚህ የቁርአን አንቀጽ ላይ የገለጸልን የሆነው ነገር ትልቅ ነገር ነው። አማኝ የሆነ ሰው ልጁን በተርቢያ ላይ ያሳደገ እንደሆን ኢስላማዊ የሆኑ ባህሪዎችን እንዲላበስ ስነ ምግባሮችን እንዲላበስ ያደረገው እንደሆን ነገ ካፈር ስር በሚሆንበት ሰዓት ለሱ ዱዓ በማድረጉ ምክንያት አባት የሚያገኘው የሆነ በረካ አለ። ልክ እንደዚሁ ልጅም የሚያገኘው የሆነ በረካ አለ ማለት ነው። በአባትና በልጅ መካከል አላህ ስብሓነሁ ወተዓላ የቂያማ ዕለት የአባቶች ደረጃ ከፍ ብሎ የልጆች ደረጃ ዝቅ ቢሉ እንኳን የልጆቹን ደረጃ በአባታቸው ደረጃ ልክ ከፍ እንዲል እንደሚያደርግ አላህ ስብሓነሁ ወተዓላ መናገሩ ለአማኞች ትልቅ የሆነ ብስራት ነው ማለት ነው። ልጆችን ኢስላማዊ በሆኑ ተርቢያዎች ላይ ማሳደግ ካላቸው ትሩፋቶች መካከል ነብዩ አለይሂ ሰላቱ ወሰላም በርካታ ሐዲሶችን ገልጸዋል። አንዱን እንጥቀስ። ቡረይዳ ረዲየላሁ ዐንሁ ያስተላለፈው ሲሆን ከመሃል ገባ ብዬ አነሳላችኋለሁ። ወዩደዑ ዐላ ረእሲሂ ታጁል ወቃሪ ቁርአንን አንብቦ የተገነዘበ የሆነ ሰውና በሱም የሰራበት የሆነ ሰው የቂያማ ዕለት በጭንቅላቱ ላይ የክብር የሆነን ዘውድ ይደፋለታል። ወዩክሳ ዋሊዳሁ ሑለተይኒ ላ የቁሙ ለሁማ አህሉ ዱንያ የዱንያ ሰዎች የማይገምቱት የሆነ ወይንም ደግሞ ዋጋውን ሊያወጡለት የማይችል የሆነን ዘውድ ወይንም ደግሞ ጌጥን የሱ እናትና አባት እንዲለብሱ ይደረጋል አሉ። ፈየቁላኒ ቢመኩሲና ሃዛ ይህንን እንዴት ነው ያገኘነው? በምን ምክንያት ነው ይህንን ጌጥ እንድንለብስ የተደረግነው ብለው ሲጠይቁ ቢአኽዚ ወለዲኩመል ቁርአን ልጃችሁን በቁርአን ላይ በመያዛችሁ ነው፣ ቁርአንን በማስተማራችሁ ነው ተብለው ይነገራሉ ማለት ነው። ልጆችን በተርቢየተል ኢስላም ላይ ማሳደግ፣ ቁርአን እንዲቀሩ ማድረግ፣ ሐዲስ እንዲማሩ ማድረግ ትልቅ ፈድል ትልቅ አጅር እንዳለው ነው ማለት ነው። ኻሚሰን በአምስተኝነት
የምንረዳው የሆነው ነገር ምንድነው? አልኢህቲማሙ ቢተርቢየቲል አብና ልጆችን ኢስላማዊ በሆኑ ተርቢያዎች ማሳደግ አንገብጋቢ መሆኑን አሳሳቢ መሆኑን እንረዳለን ማለት ነው። እነሱ ዒባዳ እንዲሰሩ ማድረግ ባለፈው ትምህርታችን ላይ እንዳየነው ነብዩ አለይሂ ሰላቱ ወሰላም የተናገሩት የሆነ ሐዲስ አለ። ሙሩ አውላደኩም ቢሰላቲ ሊሰብዒን ልጆቻችሁ 7 ዓመት ሲሞሉ በሶላት እዘዟቸው፣ 10 ዓመት ሲሞላቸው ደግሞ ያልሰገዱ እንደሆነ ግረፏቸው ብለዋል። ቁርአንን እንዲማሩ ሐዲስን እንዲማሩ መስጂድ እንዲመላለሱ ልባቸው ውስጥ የአላህና የመልእክተኛው ውዴታ እንዲሰርጽ ማድረግ አሳሳቢና አንገብጋቢ መሆኑን በዚህ አንቀጽ ላይ እንረዳለን ማለት ነው። ልጆቻችንን ቁርአን እናስተምራለን ወይ? ልጆቻችንን ሐዲስ እናስተምራለን ወይ? ልጆቻችንን የነብዩን አለይሂ ሰላቱ ወሰላም ሲራ እንዲማሩ እናደርጋለን ወይ? የሰሐቦችን ታሪክ እንዲማሩ እያደረግን ነው ወይ? ምንድነው እየከፈትንላቸው ያለነው? ቲቪ ላይ እንዲያዩ የምናደርጋቸው ምንድነው? ስልክ ላይ እንዲያዩ የምናደርጋቸው ምንድነው? ልጆቻችን ነገና ከነገ ወዲያ የሚቀረጹበት ነገር ነው። ነገና ከነገ ወዲያ የቂያማ ዕለት የኛን ደረጃ እንዲያገኙ የሚያደርግ ነው። ሁላችንም የቤት ስራ አድርገን ልንይዘው የሚገባ ነገር ነው። ትኩረት ልንሰጠው እንደሚገባ በዚህ የቁርአን አንቀጽ ላይ እንረዳለን ማለት ነው። በተለይ ቁርአንን እንዲማሩ ማድረግ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው እንደገለጹት ኸይሩኩም መን ተዓለመ አልቁርአነ ወዓለመ ከናንተ በላጩ ቁርአንን ተምሮ ያስተማረ የሆነ ሰው ነው ብለው ይናገራሉ። ቁርአንን እንዲማሩ እያደረግናቸው ነው ወይንስ አይደለም? ዛሬ ምን ቀራህ? ዛሬ ምን ቀራሽ? የቱ ጋር ደረስክ? የቱ ጋር ደረሽ እያልን ልጆቻችንን ካልተከታተልን በሚቀረጹበት እድሜ ትክክለኛውን ስራ ካልሰራንባቸው እድሜያቸው ካለፈ በኋላ ምንም ሊጠቅማቸው አይችልም። እድሜያቸው ለአቅመ አዳም ከደረሰ በኋላ የኛ መናገር የኛ መቆጣት ቀድመን ያልሰራንበት ነገር እንደሆነ ያልዘሩትን እንደ ማጨድ ነው የሚሆነውና ልጆቻችንን በመልካም ሁኔታ ላይ ማሳደግን አንዘንጋ። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት ተጠቃሚዎች አድርገን። ወልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ